አንድ ሰው በ24 ሰዓት ውስጥ ሁለት ጊዜ ካላመሰገነ ይላል። ስንት ጊዜ ካላመሰገነ? ሁለት ጊዜ ካላመሰገነ ቁጥሩ ከዲያብሎስ ነው የሚለው። ቁጥሩ ከሰይጣን ነው የሚለው። ለምን ቢባል ይላል ዲያብሎስ አመስግን ቢሉት አላመሰግንም ብሏልና ይሄ ሰው ለሌሊቱ ቢያንስ አንድ ምስጋና ማታ፣ ለቀኑ ደግሞ አንድ ምስጋና ጠዋት፣ እነዚህን ሁለት ምስጋናዎች ቢያንስ ማቅረብ ካልቻለ እንደ ዲያብሎስ አመስግን ሲሉት አላመሰግንም ያለ ሰው ነው ይላል። በእውነት ከዲያብሎስ ጋር ከመቆጠር እግዚአብሔር ሁላችንን የሚሰውረን። ስለዚህ ሁለት ጊዜ ቢያንስ ይላል። 7 የጸሎት ጊዜያት አሉ። ቢያንስ ግን ሁለት ጊዜ አንድ ሰው ጠዋትና ማታ ለጨለማው አንድ ለብርሃኑ አንድ፣ ለነዚህ ምስጋናዎች እነዚህን ምክንያት በማድረግ ማቅረብ አለበት፣ ማመስገን አለበት። በቀን ሁለት ጊዜ ቢያንስ። ይህን የማያደርግ ሰው ተስፋው የሞተ ነው፣ በድን ነው፣ ሬሳ ነው፣ ክርስቲያንም አይደለም። ደግሞም ይህ ብቻም አይደለም፣ የሰይጣን ውጊያ ይጸናበታል፣ ሰይጣን ይጫወትበታል፣ አጋንንት ተሰብስበው ይመጡበታል፣ ርኩሳን መናፍስት ያሰቃዩታል፣ ያስጨንቁታል። ስለዚህ ሰው የእግዚአብሔርን ስም ቢያንስ በቀን ሁለት ጊዜ እየጠራ ማመስገን መጸለይ ያለበት። እንደዚህ ሲባል ዝም ብሎ የእግዚአብሔርን ስም እግዚአብሔር ብሎ መጥራት ብቻ አይደለም። ስራዬ ብሎ 1 ደቂቃ ሊሆን ይችላል፣ 2 ደቂቃ ሊሆን ይችላል፣ 5 ሊሆን ይችላል፣ እንደየአቅሙ 10 ከዛም በላይ ሊሆን ይችላል። ስራዬ ብሎ ግን በእግዚአብሔር ፊት የሚቆምባቸው ሁለት ጊዜያት መኖር አለባቸው። እነዚህ ሁለት ጊዜያት እንዳልኳችሁ እንደየአቅሙ በየደቂቃው ሊወሰኑ ይችላሉ፣ እንደየስራው ጠባይ፣ እንደየድካሙ። በተስፋ ደስ ይበላችሁ፣ በመከራ ታገሱ ይልና በጸሎት ጽኑ ይላል። በምን ጽኑ? በጸሎት ጽኑ። ሮሜ ምዕራፍ 12 ቁጥር 12 ላይ፣ በሌላ ስፍራ ኤፌሶን ምዕራፍ 6 ቁጥር 18 ላይ እንዲህ ይላል፣ በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ ይላል። ዘወትር ይላል። በመንፈስ ጸልዩ ማለት በልቡና ጸልዩ ማለት ነው። በተመስጦ ጸልዩ ማለት ነው። በሐሳብ ጸልዩ ማለት ነው። ይሄ ነው ከእግዚአብሔር ጋር መነጋገር የሚባለው። አንድ ሰው ለምሳሌ ጸሎቱን ረስቶ ቢወጣ፣ ከቤት ሳይጸልይ በተለያየ ምክንያት ተጣድፎ ቢወጣ መኪና ውስጥ ሆኖ መጸለይ ይችላል። መንገድ ላይ ሆኖ መጸለይ ይችላል። መስሪያ ቤቱ ውስጥ ሆኖ መጸለይ ይችላል። ትምህርት ቤት ውስጥ ሆኖ መጸለይ ይችላል። ትንሽ ደቂቃ ምናልባት ያለበት ሁኔታ ውዳሴ ማርያም ዘርግቶ መጽሐፍ ዘርግቶ ለመጸለይ የሚመቸው ላይሆን ይችላል። ቁሞ እጁን ዘርግቶ ለመጸለይ የሚመቸው ላይሆን ይችላል ያለበት ቦታ። ግን በተቀመጠበት ቦታ ሆኖ የሚያውቀውን ጸሎት በቃሉ ይጸልያል። ይህን ግን ማድረግ ይኖርበታል። ትዝ ባለው ሰዓት መኪና እያሽከረከርክ ጸሎትን እንደረሳ ትዝ ቢልህ ሰዓት ካለ ደቂቃ ካለ ዳር ይዘህ ጸሎትህን ጨርሰው። ያለዚያ ግን እየነዳህም ቢሆን አጭር ደቂቃ አባታችሁ ነው የሚለውን እየጸለይ መሄድ። ይሄ ነው በመንፈስ መጸለይ ማለት በሁሉም ቦታ። ይሄ ነው ልክ ስልኮቻችን ኔትወርኩ ገጠር ብንሄድ ያው እንደ ሀገራችን አንዳንድ ቦታ ላይ ሰራ ይችላል። ምናልባት እንዳደጉት ሀገራት ብናስበው በሄድንበት ቦታ ሁሉ ኔትወርኩ እንደሚሰራው፣ ሲም ካርዳችን እንደሚሰራው፣ ስልካችን እንደሚሰራው ሁሉ የጸሎት ኔትወርክ በሁሉም ቦታ መኖር አለበት። ከእግዚአብሔር ጋር የምንነጋገርበት ኔትወርክ፣ ከእግዚአብሔር ጋር ያለን መስመር፣ ከእግዚአብሔር ጋር ያለን ግንኙነት መቋረጥ የለበት። ለዚህ ነው ዘወትር የሚለው በመንፈስ ጸልዩ። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ። በነገራችን ላይ ጸሎትና ልመና አንድ ነው የሚመስሉት አይደለም። በጸሎትና በልመና ይላል፣ ሁለት አድርጎ ነው ያስቀመጠው። ልመና የሚለው ጸሎት ነው። ነገር ግን ልመና የሚለው ምንድን ነው ቢባል አንድን ነገር መጠየቅን የሚያመለክት ነው። ልመና ሀገር ሰላም እንድትሆን መጠየቅ ልመና ይባላል። ትዳር እንዲሰጥ መለመን ልመና ይባላል። ስራ እንዲሰጥ መለመን ልመና ይባላል። ጤና እንዲሰጥ መለመን ልመና ይባላል። የታመሙ ሰዎች እንዲፈወሱ መጸለይ ልመና ይባላል። ግን ጸሎት ነው። ጸሎት ግን ልመናን ብቻ የሚያካትት አይደለም። ምስጋና ጸሎት ነው። ለምሳሌ ጌታ ሆይ አመሰግንሃለሁ ጸሎት ነው። አንዳንዱ ሰው ጸሎት የሚመስለው ልመና ብቻ ወይም ደግሞ እግዚአብሔርን አንዳች ነገር መጠየቅ ይሄን ስጠኝ ማለት ብቻ የሚመስለው አለ። ምስጋና ጸሎት ነው። መዝሙር ጸሎት ነው። ማህሌት ጸሎት ነው። ቅድም ያልኳቸው አገልግሎቶች በሙሉ ጸሎት ነው። አሁን ወንጌል የምትሰሙበት ሁኔታ ይሄ ጸሎት ነው። ጸሎት ሰፊ ነው። ምልጃ ይባላል፣ ልመና ይባላል፣ ምስጋና ይባላል፣ ትምህርት ይባላል፣ ተግሳጽ ይባላል፣ ንስሐ ይባላል። ይሄ ሁሉ ጸሎት ነው። ጸሎት በጣም ሰፊ ነገሮችን የሚያካትት ነው። ለምን? ጸሎት ማለት ከማን ጋር መነጋገር ነው? ከእግዚአብሔር ጋር መነጋገር ስለሆነ ለዚህ ነው ለይቶ ጸሎትና ልመና የሚለው። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ይላል። ኤፌሶን ምዕራፍ 6 ቁጥር 18 ላይ። በሌላ ስፍራ ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ጌታ ቅርብ ነው ይላል። ጌታ ምንድን ነው?
ቅርብ ነው። ጸሎት ማለት ከማን ጋር መነጋገር ነው? ከእግዚአብሔር ጋር መነጋገር። ጸሎት ስንጸልይ ማሰብ ያለብን እግዚአብሔር ሰማይ ላይ አይደለም። ወደ ሰማይ ቀና የምንለው ስለ ልዕልናው፣ ስለ ከፍታው፣ ስለ ምጥቀቱ፣ ስለ ርቀቱ እንጂ መጻሕፍትም የገለጡልን በዘፈቀደ ተገልጦ የታየው በሰማይ ስለሆነ እንጂ እግዚአብሔር የሚኖረው በሰማይ ብቻ ነው ማለት አይደለም። እግዚአብሔር እዚህ አለ፣ እግዚአብሔር እዚያ አለ፣ እግዚአብሔር በጥልቁ ውስጥ አለ፣ እግዚአብሔር ውቅያኖስ ውስጥ አለ፣ እግዚአብሔር ባህር ውስጥ አለ፣ እግዚአብሔር ከኛ ጋር አለ፣ እግዚአብሔር በእኛ ውስጥ አለ፣ እግዚአብሔር በሐሳባችን ውስጥ አለ፣ እግዚአብሔር በደመናው ውስጥ አለ። ረቂቅ በሚባሉ ነገሮች ውስጥ እግዚአብሔር አለ። ጌታ ቅርብ ነው። ስለዚህ ስትጸልይ ምን ማሰብ አለብህ? ስትጸልይ ምን ማሰብ አለብኝ? ጌታዬን የማነጋግረው ሩቅ ቦታ አይደለም፣ እዚህ ነው ያለው። ይሰማኛል። ጸሎቴ ብዙ ዓመታት አይደለም የሚጓዘው። ጸሎቴ ደቂቃዎች አይደለም የሚጓዘው። ጸሎቴ ሰከንዶች አይደለም የሚጓዘው። ጸሎቴ ለማይክሮ ሰከንድ አይደለም የሚጓዘው። ልክ የለው። እንዲያውም አባቶቻችን ሲናገሩ እንዲህ ይላሉ፣ ጸሎቱ ለጻድቅ እምአፍ እስከ እዝን ይላሉ። የአንድ ሰው የአማኝ ሰው ጸሎት ከአፍ እስከ ጆሮ ነው ይል። ከምን እስከ ምን ነው አልኳችሁ? ከአፍ እስከ ምን? እስከ ጆሮ ነው። ልክ ስናገር እናንተ ጋር ሲደርስ አሁን በእርግጥ ይለካል። ይሄ ቅጽበት እኮ ይለካል። ምክንያቱም ዌቭ ፕሮፓጌት አድርጎ የድምፅ ዌቭ እናንተ ጆሮ እስከሚደርስ ድረስ እኮ የሚወስደው ፍራክሽንስ ኦፍ ሰከንድስ አሉ እኮ። ግን እኛ መለካት አንችልም። እኔ አሁን ስናገርና ድምፄን ስሰማው የተወሰኑ ጋፖች አሉ፣ ግን አላውቀውም። ስናገርና ጆሮዬ ሲደርስ አንድ አይነት ነው ፍጥነቱ። እንደዛ ለምን? እግዚአብሔር አጠገቤ ነው። የሚጸልሰ ይሄን ማሰብ አለበት። እግዚአብሔርን እንደ ጓደኛ፣ እግዚአብሔርን እንደ አባት፣ እግዚአብሔርን እንደ ባልንጀራ፣ እግዚአብሔርን እንደ እናት፣ እግዚአብሔርን እንደ ወንድም፣ እግዚአብሔርን እንደ እህት፣ እግዚአብሔርን እንደ ባል፣ እግዚአብሔርን እንደ ቅርብ ወዳጅ፣ እንደ ምስጢረኛ ማናገር አለበት። የሚጸልይ ሰው ይሄን ማወቅ አለበት። ሩቅ አይደለም እግዚአብሔር። ጌታ ቅርብ ነው። ጌታ ምንድን ነው? ቅርብ ነው። ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ጌታ ቅርብ ነው ይልና በነገር ሁሉ ይላል። በምን ሁሉ? በነገር ሁሉ ነው የሚለው። ክርስቲያን ሁሉ ነገር ላይ ጸሎት ያስፈልጋል። ሊያንስ ይችላል፣ ሊበዛ ይችላል። ስለዚህ ጉዳይ አይደለም ማስጨንቃችሁ። አሁን ይሄ መዝገበ ጸሎት ይዞ በእግዚአብሔር ፊት ቆሞ ያን ሁሉ ስለመጨረስ አይደለም። እሱ ራሱን የቻለ ነው። ግን ክርስቲያን ለአንዲት ሰከንድ ብትሆን እግዚአብሔር ሆይ ፈቃድህ ይሁን የምትል ቃል እንኳን ማውጣት አለበት። ስለምንም ነገር፣ ስለቀረበለት ምግብ፣ ስለሚጠጣው ውሃ፣ ታሽጎ ስለሚመጣልህ ሃይላንድ፣ ስለምትጠጣው ለስላሳ፣ ስለዚያ ጸሎት ያስፈልጋል። ቢያንስ በትዕምርተ መስቀል አምሳል መባረክ ይፈልጋል። ጸሎት ነው ይሄ። በስመ አብ ወወልድ ወመንፈስ ቅዱስ ማለት ይሄ ጸሎት ነው። ሰአሊ ለነ ቅድስት ማለት ይሄ ብቻው ጸሎት ነው። ጌታ ሆይ አትራቀኝ ማለት ጸሎት ነው። ጌታ ሆይ እርዳኝ ማለት ጸሎት ነው። በየመሃሉ ጌታ ሆይ አመሰግንሃለሁ ማለት ጸሎት ነው። ክርስቲያን ይሄ ሊለየው አይገባም። ይሄን ልምድ ማድረግ ይፈልጋል። ልምድ ማድረግ ልክ ሌሎች ነገሮች እንደምንለማመድ ሌሎች ቃላቶች አሉ አይደለም? እነዚህ ዘመናዊ የሚባሉ የአራዳ ቋንቋ እያልን እንዲሁ ምን እናገራቸዋለሁ አይደለም? ጎበዝ አራዳ መሆን ማለት መሰልጠን መሆን ማለት ወጣት መሆን ማለት ዘመናዊነት ማለት የእግዚአብሔርን ስም በሕይወት ውስጥ እንደ ጨው ማስገባት ነው። ይሄ ነው ስልጣኔ። በደንብ ከተረዳ ነው ይሄ ነው ስልጣኔ። ስለዚህ በነገር ሁሉ ይላል ቅዱስ ጳውሎስ፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ይላል። ከምን ጋር ለየው? አሁን ቅዱስ ጳውሎስ ጸሎት ይላል፣ ምልጃ ይላል፣ ምስጋና ይላል። እነዚህ ሁሉ ግን ጸሎት ተብለው ይጠራሉ። ጸሎት ሲባል ምልጃ የሚካተትበታል፣ ምስጋና የሚካተትበታል። ቅዱስ ጳውሎስ እየለየ የሚናገረው ምልጃ ምንድን ነው ሲባል ስለ ሌሎች መማለድ ነው። አሁን ልመና የሚለው ደግሞ ሲከፈል ለራሳችን የምንጠይቀው አለ፣ ስለ ሌሎች የምንጠይቀው አለ። ይሄ ልመናም ይባላል። ነገር ግን ልመና ደግሞ በተለየ ሁኔታ ስለ ሌሎች ስንለምን ምልጃ ይባላል። ምን ይባላል? ምልጃ ይባላል። በጣም አስደናቂ። ስለ ሌሎች የምንለምነው ለምሳሌ ስለ እህትህ የምትጠይቀው፣ ስለ ሚስትህ የምትጠይቀው፣ ስለ ባልሽ የምትጠይቀው፣ ስለ እህትሽ፣ ስለ ወንድምሽ፣ ስለ ቤተሰብሽ፣ ስለ ልጆችሽ፣ ስለ ልጆችህ የምትጠይቀው ጥያቄ ምልጃ ተብሎ ይጠራል። ልጆችን ጠብቅልኝ ስትል እየማለድክን። በነገራችን ላይ አማላጆች ነን እኛ። እየሰማችሁ ይሄ ነው። አሁን ብዙ ሰው ስለ ቅዱሳን ስለ እንደዚህ ሲነገር ብዙ ሰው የሚገርመው ቅዱሳን ይማልዳሉ አይማልዱ የሚል ክርክር ነው። እኛ እንማልዳለን። እንዳትኮሩ እንደዚህ ስላችሁ እኛንን አማልደን እንደዚህ ምናምን ብላችሁ ሄዳችሁ ደግሞ ሌላ ችግር እንዳትፈጥሩ። እንለምናለን ስለ ሌሎች። ለምሳሌ በእንተ ቅዱሳት የሚባል በቅዳሴ ሰዓት የሚጸለይ ጸሎት አለ። ዲያቆን የሚያነበር ስለ እጽዋት የሚማለድበት፣ ስለ አዝርዕት የሚለመንበት፣ ስለ አትክልት የሚለመንበት፣ ስለ ንጉሱ፣ ስለ መሪው፣ ስለ ኢትዮጵያ መሪ የሚለመንበት፣ ስለ ወታደሮቹ የሚለመንበት፣
ስለ ሰራዊቱ የሚለመንበት፣ ስለ ነጋዴዎቹ የሚለመንበት፣ መርከብ ተሰብሮባቸው በባህር ላይ ስለሚቸገሩ ሰዎች የሚለመንበት፣ ማዕበል ሞገድ ተነስቶባቸው ባህር ላይ ሆነው ስለሚጨነቁ ሰዎች የሚለመንበት፣ ስለ ሕፃናት የሚለመንበት። ሌላው ቀርቶ የወንዙን ውሃ ሙላልን ብለን እንማልዳለን። አይገርማችሁ? የወንዙን ውሃ ሙላልን ብለን። አሁን አባይ ከሌለ ግድብ የሚባል ነገር አለ? ግድብስ ቢገደብ የአባይ ወንዝ ካልሞላ፣ ውሃ ከሌለ፣ ዝናብ ካልዘነበ፣ ወንዙ ጅረት ከሌለው የአባይ ግድብ ጥቅም አለው? የአባይን ግድብ የምንሞላው እኛ ነን በጸሎት። ይህንን በደንብ እንድትመሰክሩ ያስፈልጋል። የአባይ ግድብ ወንዙን ሙላልን ብለን ይህን የምንለምነው ስለ ውሃ እንዳልሆነ ግልጽ ነው። ውሃ ምን እንደሚሆን እናውቃለን። ውሃ የኃይል ምንጭ ነው። ውሃን እንገድበዋለን፣ ፖቴንሻል ኢነርጂ ክሬት እናደርጋለን። ከዛስ ያ ወርዶ ተርባይን አንቀሳቅሶ ኤሌክትሪሲቲ እንዲፈጠር ያደርጋል። ጥያቄያችን ውሃ ብቻ ነው? ጥያቄያችን ብርሃንም ጭምር ነው። ይህን ብርሃን የምናገኝ ይህን ኤሌክትሪሲቲ የምናገኘው ከዛ የወንዙን ውሃ ሙላልን ብለን ስለ ወንዙ ውሃ፣ ስለ ምድር ፍሬ እንማልዳለን። ምድር ፍሬዋን እንድትሰጥ፣ ገበሬው የዘራውን እንዲያገኝ፣ እንዲያርስ፣ እንዲደክም፣ ግን ደግሞ የደከመበትን እንዲያገኝ እንማልዳለን። ቤተክርስቲያን ትማልዳለች፣ አማላጆች ነው። ስለዚህ ምልጃ ብሎ የሚገልጠው ቅዱስ ጳውሎስ ይሄ ነው።